ነው ምላሱ ዋናን የነካ አይማር ነፍሱ ያማያ አርእስተ ዜና። በአማራ ክልል በአራቱም አቅጣጫዎች በፋኖና በአገዛዙ ወታደሮች መካከል በከባድ መሳሪያ ታግዘው እየተደረገ የሚገኘው ውጊያ ዛሬም ተጠናክሮ ቀጥሏል። አገዛዙ በፋኖ የሚማረኩበት ወታደሮቹ ላይ የድሮን ጥቃት እየፈጸመ መሆኑ ታውቋል። ፋኖም በእጁ የሚገኙ ምርኮኞችን ቀይ መስቀል እንዲረከበው ጥሪ እያቀረበ ይገኛል። ቀይ መስቀል በውጊያ የተማረኩ የአገዛዙ ወታደሮችን እንዲረከበው ምኒልክ ዕዝ በድጋሚ ጥሪ አቅርበዋል። አገዛዙ ደግሞ በፋኖ የተማረኩ ወታደሮች የሉብኝም ለማለት ምርኮኞች ላይ ያነጣጠረ የድሮን ጥቃት እየፈጸመ ሲሆን በዘመቻ አባናደው ተማርኮ በሕክምና ላይ የነበረው የ12ኛ ክፍለ ጦር ምክትል አዛዡ በቅርቡ በተፈጸመበት የድሮን ጥቃት መገደሉን መዘገባችን አይዘነጋም። በወሎ ቤት አማራ ግንባር ብቻ በቅርቡ የዓለም አቀፉ ቀይ መስቀል ማህበር ICRC የተረከባቸውን ሳይጨምር ከ500 በላይ ምርኮኞች በፋኖ እጅ ይገኛሉ። መረጃውን በዝርዝር አጠናቅረን ይዘነዋል። በሌላኛው መረጃችን በጋዝጌብላ ወረዳ በሶስት ግንባር በተደረገ ውጊያ 16 የአገዛዙ ወታደሮች ሲገደሉ ከ18 በላይ የሚሆኑት ደግሞ መቁሰላቸው ታውቋል። ፋኖ በጋዝጌብላ ወረዳ ከአዲበር በምቆጎ አቅጣጫ፣ ከአንሳይ ዋሻ በዮም አቅጣጫ እንዲሁም በቁልቋል አካባቢ አርባ ተንሳ አቅጣጫ በሶስት ግንባሮች ባደረገው ተጋድሎ በጥላት ብልጽግና ኃይል ላይ ከባድ ጉዳት በማድረስ ታላቅ ድል ተቀዳጅቷል። መረጃውን በዝርዝር አጠናቅረን ይዘነዋል። ከወደ ፋኖ የሚሰነዘርባቸውን ከባድ ጥቃት መቋቋም ያልቻሉትና እንዲሁም ደግሞ አገዛዙ በአማራ ሕዝብ ላይ የሚፈጽመውን አሰቃቂ ግፍ መመልከት ያቃታቸው ወታደሮች ከነሙሉ ትጥቃቸው ከስምሪት ቀጠናቸው እየጠፉ ወደ ፋኖ መቀላቀላቸውን ቀጥለዋል። በዛሬው ዕለት ብቻ በአራቱም ቀጠናዎች በርካታ ወታደሮች ከነሙሉ ትጥቃቸው ልክ እንደ እምቧይ ካብ እየተናዱ ወደ ፋኖ ገብተዋል። ፋኖም እጅ የሚሰጡ ያገዛዙ ወታደሮችን በክብር እየተቀበለ እዛው ከፋኖ ጋር መዋጋት የሚፈልጉትን የታድሶ ስልጠና እየሰጠ መሆኑን አስታውቋል። ዝርዝር መረጃ አለን። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያ የዛሬ ታህሳስ 4 2018 ዓ.ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉም። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። ቀይ መስቀል በውጊያ የተማረኩ የአገዛዙ ወታደሮችን እንዲረከበው ምኒልክ ዕዝ በድጋሚ ጥሪ አቀረበ። አገዛዙ ደግሞ በፋኖ የተማረኩ ወታደሮች የሉብኝም ለማለት ምርኮኞች ላይ ያነጣጠረ የድሮን ጥቃት እየፈጸመ ይገኛል። በዘመቻ አባናደው ተማርኮ በሕክምና ላይ የነበረው የ12ኛ ክፍለ ጦር ምክትል አዛዡ በቅርቡ በተፈጸመበት የድሮን ጥቃት መገደሉን መዘገባችን አይዘነጋም። በወሎ ቤት አማራ ግንባር ብቻ በቅርቡ የዓለም አቀፉ ቀይ መስቀል ማህበር ICRC የተረከባቸውን ሳይጨምር ከ500 በላይ ምርኮኞች በፋኖ እጅ ይገኛሉ። በምስራቅ አማራ ቀጠና ከመስከረም 14 2018 ዓ.ም ጀምሮ ለተከታታይ 16 ቀናት በክቡር ሰማዕቱ አርበኛ ደማሊ አባናደው ስም የተሰየመ ወታደራዊ ዘመቻ መካሄዱን መረብ ሚዲያ በስፍራው ተገኝቶ መረጃዎችን እየተከታተለ ለአድማጭ ተመልካቾቹ ሲያደርስ እንደነበር አይዘነጋም። ዘመቻው በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ስር በሚገኙ በሁሉም ኮሮች በተመሳሳይ ሰዓት የተጀመረ ሲሆን ለተከታታይ 16 ቀናት በድል ታጅቦ ቆይቷል። በወታደራዊ ዘመቻው የጡት ቆራጩና የኖረኛው ብልጽግና አገዛዝ ኃይል በምን ያህል ፍጥነት እንደተንኮታኮተ ታይቶበታል የተባለ ሲሆን በአንጻሩ ደግሞ የፋኖን ጥንካሬና አይበገሬነትን እንዲሁም ለምስራቅ አፍሪካ ቀጠና ጭምር ተስፋ ሰጭነቱን በገሃድ ፍንትው አድርጎ አሳይቷል ሲሉ የጦርና የፖለቲካ ተንታኞች ገልጸውታል። ፋኖ በዘመቻ አባናደው ወታደራዊ፣ ፖለቲካዊና ዲፕሎማሲያዊ ድሎችን የተቀዳጀ ሲሆን ይህም የህልውና ትግሉ ከተጀመረበት ካለፉት 2 ዓመታት ጀምሮ የጥላት ብልጽግና ቡድን ካስተናገዳቸው ኪሳራዎች መካከል በዘመቻ አባናደው ከፍተኛና ትልቁ ኪሳራ ደርሶበታል ተብሏል። በተከታታይ ለ16 ቀናት በተካሄደው ዘመቻ 3003 የአገዛዙ ወታደሮች ሲገደሉ 679 ወታደሮች ደግሞ ተማርከዋል።
በዘመቻው ከከባባድ መሳሪያ 3 የሞርተር ምጣድና 103 የሞርተር ቅንቡላዎችን ጨምሮ 6 ሞርተር የተማረከ ሲሆን ከቡድን መሳሪያ ደግሞ 8 ዲሽቃ መሳሪያ፣ 33 ብሬን፣ 13 ስናይፐር በፋኖ እጅ ገብቷል። ከነፍስ ወከፍ ክላሽንኮቭ መሳሪያ ደግሞ 1343 ጥቁር ክላሽንኮቭ እና 8 ሽጉጥ፣ 478 የእጅ ቦምብና 25 ራዲዮ መገናኛ ፋኖ ማርኮ ታጥቋል። 62479 የክላሽንኮቭ መሳሪያ ተተኳሽና 15614 የዲሽቃ ተተኳሽ እንዲሁም 3570 የብሬን ተተኳሽ ከጥላት የተማረኩ ናቸው። ኦራልና ወታደራዊ አመራሮች ሲንቀሳቀሱባቸው የነበሩ ፓትሮሎችን ጨምሮ ከ24 በላይ ተሽከርካሪዎች የተማረኩ ሲሆን 448 የክላሽ ካዝና፣ 613 የደረትና የወገብ ትጥቅ፣ 667 ወታደራዊ ሻንጣ በዘመቻው ከጥላት ከተማረኩ ንብረቶች መካከል ናቸው። ከዘመቻው መጠናቀቅ በኋላ የዓለም አቀፉ ቀይ መስቀል ማህበር ተወካዮች ወደ ቀጠናው ገብተው በውጊያ የተማረኩ የአገዛዙ ወታደሮችን የጎበኙ ሲሆን ከምርኮኞች መካከል ከፊል ቁስለኞችን መረከባቸው ይታወቃል። የዓለም አቀፉ ቀይ መስቀል ማህበር ICRC ተወካዮች በቀጠናው ተገኝተው ምርኮኞችን መጎብኘታቸውና ከቁስለኛ ምርኮኞች መካከል ከፊሎቹን መረከባቸው ዘመቻው ካሳካቸው ወታደራዊና ፖለቲካዊ ድሎች በተጨማሪ ያስገኘው ዲፕሎማሲያዊ ውጤት ሲሆን ይህም በአገዛዙ ቤት ትልቅ ዲፕሎማሲያዊ ኪሳራንና ከፍተኛ የሞራል ውድቀትን አስከትሏል። በዚህ የተበሳጨው የነውረኛው ብልጽግና ቡድን በፋኖ የተማረኩ ወታደሮች የሉብኝም ለማለት ምርኮኞች ላይ ያነጣጠረ የድሮን ጥቃት መፈጸሙን ጣቢያችን መዘገቡ አይዘነጋም። ይኸው ነውረኛ አገዛዝ ህዳር 10 2018 ዓ.ም ምሽት በጊዜያዊ የምርኮኞች ማቆያ ማዕከል ላይ በፈጸመው የድሮን ጥቃት በሰሜን ምስራቅ እዝ የ12ኛ ክፍለ ጦር ምክትል አዛዥ ኮሎኔል ዘሪሁን ማሙዬን ጨምሮ ሌሎች በዘመቻ ባናዶ የተማረኩ ምርኮኞችን መግደሉ ይታወቃል። በአገሪቱ ድሃ የለብኝም ለማለት ድሆችን እያሳደደ በጅምላ የሚገድለውና የሚያስረው ነውረኛው የብልጽግና አገዛዝ አሁን ደግሞ በፋኖ የተማረኩ ወታደሮች የሉብኝም ለማለት ምርኮኞች ላይ ያነጣጠረ የድሮን ጥቃት እየፈጸመ ነው። ከወራት በፊትም በጎጃም በተፈጸመ የድሮን ጥቃት በርካታ ምርኮኞች መገደላቸውን ጣቢያችን መዘገቡ አይዘነጋም። በሸዋና በጎንደር ቀጠናም በተመሳሳይ ምርኮኞች በድሮን ተገድለዋል። ፋኖም ከምርኮኞች ብዛት አንጻር የቀለብ ወጪውን መሸፈን አልቻልኩም በሚል የቀሩ ምርኮኞችን ቀይ መስቀል እንዲረከበው ተደጋጋሚ የሆነ ጥሪ እያቀረበ ይገኛል። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ በእጁ የሚገኙ ከ500 በላይ ምርኮኞችን ቀይ መስቀል እንዲረከበው በድጋሚ ጥሪ አቅርበዋል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን አለፍን። በጋዝጊብላ ወረዳ በ3 ግንባር በተደረገ ውጊያ ከ16 በላይ የአገዛዙ ወታደሮች ሲገደሉ ከ18 በላይ የሚሆኑት ደግሞ መቁሰላቸው ታወቀም። ፋኖ በጋዝጊብላ ወረዳ ከአዲበር በምቆጉ አቅጣጫ ከአንሳይ ዋሻ በዩም አቅጣጫ እንዲሁም በቁልቋል አካባቢ አርባተንስ አቅጣጫ በ3 ግንባሮች ባደረገው ተጋድሎ በጥላት ብልጽግና ኃይል ላይ ከባድ ጉዳት በማድረስ ትልቅ ድል ተቀዳጅቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ጀነራል ኃይሉ ከበደ ክፍለ ጦርና የአውጃኖ ክፍለ ጦር ቃኞች በጥምረት በወሰዱት አጸፋዊ እርምጃ የአገዛዙ ብልጽግና ሰራዊት አይቀጡ ቅጣት ተቀጥቶ ወደ ነበረበት እንዲመለስ ተደርጓል ተብሏል። ትናንት ታኅሳስ 3 2018 ዓ.ም ከንጋት ጀምሮ እስከ አመሻሽ በጋዝጊብላ ወረዳ መነሻውን ከአስከተማ ያደረገው የአገዛዙ ጥምር ጦር በ3 አቅጣጫ ማለትም ከአዲበር በምቆጉ አቅጣጫ ከአንሳይ ዋሻ በዩም አቅጣጫ እንዲሁም በላይ በደጋው አድርጎ ወደ ቁልቋል አርባተንስ አቅጣጫ በ3 ግንባሮች በከባድ መሳሪያ ታግዞ ውጊያ የከፈተ ቢሆንም የፋኖ አባላቱ በተጠቀሙት ስቦ የመምታት ስልት የብልጽግና ጥምር ጦርን አይቀጡ ቅጣት በመቅጣት ድል ተቀዳጅተውበታል። የአገዛዙ ወታደሮች ውጊያውን ከፍቶ የነበረው ታኅሳስ 2 ሲሆን ታኅሳስ 2 እና ትናንት ታኅሳስ 3 2018 ዓ.ም ምሽት ድረስ ለተከታታይ 2 ቀናት በመድፍ በሞርተርና በዲሽቃ የታገዘ ጥቃት የከፈተው የአገዛዙ ኃይል በተወርዋሪዎቹ በጀነራል ኃይሉ ከበደ ልጆችና በምስራቆቹ ፈርጥ የአውጃኖ ክፍለ ጦር ቃኞች በቅንጅት በወሰዱበት እርምጃ ከ16 በላይ ወታደሮች ሲገደሉ ከ18 በላይ የሚሆኑት ደግሞ ክፉኛ ቆስለው የተረፈው ኃይል እግሬ አውጭኝ ወደ አስከተማ መፈርጠጡ ተገልጿል። ወደ ሌላኛው መረጃችን አለፍን። የአገዛዙ ወታደሮች በአማራ ሕዝብ ላይ አሰቃቂ ግድያ እንዲፈጽሙ የተሰጣቸውን ትዕዛዝ በመቃወም ከነሙሉ ትጥቃቸው ከስምሪት ቀጠናቸው በመጥፋት ወደ ፋኖ መቀላቀላቸውን ቀጥለዋል። በአራቱም የአማራ ማዕዘናት በዛሬው ዕለት በርካታ የአገዛዙ ወታደሮች ከነሙሉ ትጥቃቸው እንዲሁም የቡድን መሳሪያ ጭምር በመያዝ ነው ወደ ፋኖ ገብተው የዋሉትም። የሚታገልበት ዓላማ የሌለውን የፋሽስቱ አገዛዝ ብልጽግና ዙፋን ጠባቂ ሰራዊት የማስኮብለሉ ስራ ተጠናክሮ መቀጠሉ ነው ፋኖ ያስታወቀም።
አገዛዙ በህዝቡ ላይ የሚፈጽመውን ግፍ በመቃወም ከስምሪት ቀጠናቸው እየጠፉ ወደ ፋኖ የሚገቡትን የፋኖ አመራሮች በታላቅ ክብር አቀባበል እያደረጉላቸው ሲሆን ከፋኖ ጋር ሆነው አገዛዙን መዋጋት ለሚፈልጉት ደግሞ የታድሶ ስልጠና እየሰጠ መሆኑ ነው ፋኖ እየተሰጠ መሆኑ ነው የተነገረው። ተመልካቾቻችን ወደ አጫጭር መረጃዎቻችን አለፍን። የፋኖ ሰርጂካል ኦፕሬሽን ምድብተኞች በምንጃር አረርቲ ከተማ ውስጥ ዘልቀው በመግባት በሆዳደር ባንዳዎች ላይ ትኩረት ያደረገ ጥቃት መፈጸማቸው ተሰምቷል። ኦፕሬሽኑ ለአጭር ሰዓታት የተካሄደ ሲሆን በዚህም ህዝባቸውን ከርተው ከጸረ አማራው አገዛዝ ጋር የወገኑ ባንዳዎች ላይ እርምጃ መወሰዱ ነው መረብ ሚዲያ ለማረጋገጥ የቻለው። ፋኖ የማይቀረው የአማራ ህዝብ የነጻነት ቀንን ለማደናቀፍ በወዳቸው ወርቀው በሚሰሩ ባንዳዎች ላይ ከወትሮው የተለየ እርምጃ መውሰዱን አጠናክሮ ቀጥሏል። በሌላኛው መረጃችን በሳይንት አጅባር ቀጠና በ3 ግንባሮች በተደረገው ውጊያ ከ30 በላይ የብአዴን ተላላኪ የሆኑ የአድማ ብተና አባላት ሙትና ቁስለኛ መደረጋቸው ተሰምተዋል። በአጅባር ከተማ ዙሪያ እንዲሁም መንታ ደፈር ማርያምና አስላ ተብሎ በሚጠሩ አካባቢዎች ፋኖ ድል የተቀዳጀበትን ተጋድሎ ማድረጉ ነው የታወቀው። በሌላኛው መረጃችን በቆቦ ከተማ ፋኖ በፈጸሙ የተሳካ የላውንቸር ጥቃት በርካታ ባንዳዎች ሲገደሉ የከተማዋ ከንቲባ አቶ ኃይለ አብን ጨምሮ በርካቶች መቁሰላቸው ታውቋል። ጥቃቱ በሌሊት የተፈጸመ ሲሆን በዚህም በከተማ 2 ወታደራዊ ካምፖች ላይ ከባድ ጉዳት መድረሱ ነው የተነገረው። የአገዛዙ ኃይል ፋኖ በፈጸመባቸው የላውንቸር ጥቃት የተገደሉባቸው ወታደሮችንና ካድሬዎችን ከወረዳው ውጭ አውጥተው የቀበሩ ሲሆን ቁስለኞችንም በድብቅ እያሳከሙ መሆኑን ነው ምኒልክ ዕዝ ለመረብ ሚዲያ በላከው መረጃ ያስታወቀው። ፋኖ በየዕለቱ ከሚያደርጋቸው የጨበጣ ውጊያዎች በተጨማሪ ጸረ ታንክና ሌሎች ከባባድ መሳሪያዎችን በመጠቀም በጥላት ወታደሮች ላይ አውዳሚ ጥቃት መሰንዘሩን ቀጥሏል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ታህሳስ 4 2018 ዓ.ም የምሽት መረጃዎቻችን እነዚህን ይመስሉ ነበር። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። ቸር ቆዩ። Ha ha ha!